ኢትዮ ታርጌት Together we rise. የዓለምን ሕዝብ ቀልብ ከሚገዛው በደስታ ከሚያስፈነጥዘው በብስጭት ከሚያናውዘው በሐዘን ከሚያስቆዝመው የዓለም ዋንጫ ጀርባ ያልተገለጠ ጨለማ አለ ይለናል ዕውቁ እንግሊዛዊ ጋዜጠኛ ሜህዲ ሐሰን። እናም በዓለም ዋንጫው ውድድር ውጤት ላይ ብቻ መወሰን በግፍ የተገፋው የኢራን ብሔራዊ ቡድን ቁስል ላይ እንጨት እንደመስደድ ይቆጠራል። ተገቢውን የዝግጅትና የማገገሚያ ጊዜ ሳያገኝ በሜክሲኮና በዩናይትድ ስቴትስ ያለረፍት እንዲንከራተት መደረጉን ከመደገፍ ያስፈርጃል። ኢራን ከመርሃ ግብሩ ስትሰናበት በደስታ ጨፍር ያለሁ ያሉት የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ማርክ ዌይን ሙሊን ጋር ከማበር አይተናነስም። የዩናይትድ ስቴትስ መንግስት በደጋፊዎች፣ ባለስልጣናት፣ ጋዜጠኞችና ዳኞች ላይ የጣላቸውን የቪዛ ገደቦች ችላ እንደማለት ነው። በዶናልድ ትራምፕ ጣልቃ ገብነት በፊፋ ፕሬዚዳንት ጃኒ ኢንፋንቲኖ አስፈጻሚነት ፎላሪን ባለገል ላይ የተጣለው የቀይ ካርድ ቅጣት በአሳፋሪ መልኩ እንዲነሳ መደረጉን በቸልታ እንደማለፍ ያስቆጥራል። ሜህዲ ሐሰን የፊፋን ነውር በ3 ተከታታይ ክፍሎች ዘክዝኮ አጋልጦታል። ኢትዮ ታርጌትም በዋናነት ሜህዲ ሐሰንን አጣቅሳ ተጨማሪ መረጃዎችን ከሌሎች ምንጮች አሰባስባ እንደሚከተለው አጠናቅረዋለች። ለማመን የሚከብድ ቢሆንም በቢሊዮኖች የሚቆጠር ዶላር የሚያንቀሳቅሰው ፊፋ በይፋ የተመዘገበው ለትርፍ ያልተቋቋመ ድርጅት በሚል ነው። በተግባር ግን ከትርፍም በላይ አስፈሪ ንግድና እንዳይገለጥ በተድበሰበሰ ወንጀል ውስጥ መግባቱን ብዙዎች ይመሰክራሉ። ከ2026 የዓለም ዋንጫ ብቻ እስከ 15 ቢሊዮን ዶላር ወደ ካዝናው ማስገባቱ ይነገራል። ይህ ገንዘብ ለአሸናፊ ሀገራት የሚሰጠውን ሽልማት አያካትትም። ፊፋ ዓለም አቀፍ ውድድሮችን ለማስተዳደር የተቋቋመው እንደ አውሮፓውያኑ አቆጣጠር በ1904 ዓ.ም ነበር በፈረንሳይ ፓሪስ። መስራቾቹም 7ቱ የአውሮፓ ሀገራት ፈረንሳይ፣ ጀርመን፣ ዴንማርክ፣ ኔዘርላንድ፣ ስዊድን፣ ስዊዘርላንድ እና ስፔን። ዘመናዊው እግር ኳስ እውቅና ባገኘ 40 ዓመት ውስጥ ማለት ነው። ፊፋ የዓለም ዋንጫውን ሲጀምር በ13 ተሳታፊ ሀገራት ነበር። ዩናይትድ ስቴትስ ከነዚህ ቀደምት ተሳታፊ ሀገራት አንዷ መሆኗን ለሚሰማ ምን ነው እግር ኳሷ ቁልቁል አዘገም የሚል ጥያቄ ቢያነሳ እምብዛም አያስገርምም። የገናና ክለቦች መፍለቂያ የሆነችው እንግሊዝ እንኳ ከወቅቱ ተሳታፊ ሀገራት አንዷ አይደለችም። ወደ ተሳትፎ መድረክ ብቅ ለማለት እስከ 1950 ቆይታለች። የዘመናዊው እግር ኳስ አባት የምትባለው እንግሊዝ ከመስራቾቹ የፊፋ ሀገራት አንዷ አለመሆኗም እንዲሁ ያስደምማል። ወደ ቀድሞ የፊፋ ነገር እንመለስ። ፊፋ ሲመሰረት በአደረጃጀት ገዝፎ በካፒታል ጡንቻ ፈርጥሞ አልነበረም። ቢሊዮኖች ዶላሮችን ማንቀሳቀስ ቀርቶ ለስራ ማስኬጃ በመቶዎች የሚቆጠር ገንዘብ ለማግኘት የተቸገረባቸው በርካታ ዓመታት አልፈዋል። እናም በወቅቱ ሀገራት በዓለም ዋንጫ መሳተፍን እምብዛም ትኩረት አይሰጡትም። ቀስ በቀስ ግን ፊፋ የራሱን ምስል እየገነባ የራሱን ተጽዕኖ እየፈጠረ መጣ። You can track FIFA over the course of the 20th century similarly to the way you can track, say, the evolution of global politics. ልክ እንደ ዓለም አቀፉ የፖለቲካ ርዕዮት ዝግመተ ለውጥ ፊፋ በ20ኛው ክፍለ ዘመን ያሳለፋቸውን የእድገት መንገዶች መፈተሽ ይቻላል። ይህንን የገለጸው የዋሽንግተን ፖስት የረጅም ጊዜ የዓለም ጉዳዮች ተንታኝ የነበረውና አሁን ለኒውዮርክ ታይምስ የሚጽፈው ኢሻን ታሩር ነው። It becomes more diverse, it becomes less Eurocentric, it becomes ቀስ በቀስ ተቋሙ አካታች ሆነ። በአውሮፓ ላይ የነበረውን ተንጠልጣይነት ቀነሰ። ከምዕራቡ ዓለማት ውጭ ያሉ ተጫዋቾችን ፍላጎት ግምት ውስጥ ያስገባ እንቅስቃሴ ጀመረ። በበጎም ይሁን በመጥፎ መልኩ የዓለም አቀፋይነት ነጸብራቅ ሆኗል። በእግር ኳስና በፊፋ በጎነት ከሚያምኑት አንዱ ፈረንሳዊው ጁል ሪሜ ናቸው። ሰውየው ፊፋን ከ1921 እስከ 1954 በፕሬዚዳንትነት በመምራትና ረጅም ዘመናትን በስልጣን ላይ በመቆየት ተወዳዳሪ የላቸውም። የመጀመሪያው ዓለም ዋንጫ በስማቸው ተሰይሞላቸው ቆይቷል። የሪሜ የልጅ ልጅ በአንድ ወቅት አያቴ ስፖርት ዓለምን አንድ እንደሚያደርግ የሚያምን ሐሳባዊና ፍጹም ሰብአዊ ነው የሚል አስተያየት ለኢንዲፔንደንት ጋዜጣ ሰጥቶ ነበር። የፊፋ ብልሽት ግን የሚጀምረው ሪሜ በ1932 ዓ.ም ካሳለፉት ውሳኔ በኋላ መሆኑን የልጅ ልጃቸው አላወቀም። ካወቀም ያላወቀ መስሎ ለማለፍ ሞክሯል። እንደ አውሮፓውያን አቆጣጠር በ1932 ጁል ሪሜና ፊፋ
በፋሺስታዊ ግብሯ በምዕራቡ ዓለም ጭምር ጥርስ ውስጥ የገባችው ኢጣሊያ የ1934ቱን የዓለም ዋንጫ እንድታዘጋጅ ለቤኔቶ ሙሶሎኒ እድሉን ሰጡ። ስፖርት ከፖለቲካ ጋር መደባለቅ የለበትም የሚለውን የገለልተኛነት መርህ አጥብቀው የሚከተሉት ሪሜ እከተለዋለሁ ያሉትን መርህ ጣሱ። ከጥቃት ፈጻሚው ከጭቆና አራማጁ ፋሺዝምን ለማስፋፋት ቆርጦ ከተነሳው ቤኔቶ ሙሶሎኒ ጎን ቆሙ። ሬድ ካርድ ዘ 2026 ወርልድ ካፕ ስፖርትስ ዋሺንግ ኤንድ ዘ ፊፋ ግሪድ ሜሽን በሚል ርዕስ መጽሐፍ ያሳተመው አሜሪካዊው የቀድሞ ፕሮፌሽናል እግር ኳስ ተጫዋች ጁዝ ቦይኮፍ እንደሚለው የ1934ቱ የኢጣሊያው የዓለም ዋንጫ አምባገነን መሪዎች ወንጀሎቻቸውን ለማድበስበስ ጥፋታቸውን ለማዘናጋት ስፖርትን እንዴት እንደሚጠቀሙበት ለመጀመሪያ ጊዜ ያሳየ ሲል ገልጾታል። በእርግጥም በሊቢያ እስከ 100,000 የሚደርሱ ሰዎች እንዲረሸኑ ትዕዛዝ ላስተላለፈ፣ ለቅኝ ግዛት በተሰማራባቸው ሀገራት ሰው ሰራሽ ረሃብ እንዲከሰት ላደረገ፣ በገዛ ሀገሩ ሰብአዊ መብትን ጨፍልቆ የጥፋት ሁሉ መነሻም መድረሻም ለሆነ ሙሶሎኒን አይነት አምባገነን እንኳንስ እግር ኳስ እንዲያዘጋጅ እንዲመለከት መፍቀድ ስሜት አይሰጥም። እንዲህ አይነት አርቆ አለማስተዋል ነው ኋላም በ1935 በእኛ ዘመን አቆጣጠር በ1928 ዓ.ም ኢትዮጵያን ለመውረር የልብ የሰጠው። በዓለም የተከለከለ መርዝ በመጠቀም ኢትዮጵያውያኑን በጋዝ ያነፈራቸው፣ ገዳማትን ሳይቀር በመድፈር ዓለም በቃኝ ያሉ ንጹሃንን የጨረሰው። ኢሻንቶሩም ይህንን የሚያጠናክር ሐሳብ አለው። The fascist government tries to attach itself to the tournament. ፋሺስት ኢጣሊያ በውድድሩ የምታስመዘግበው ስኬት በአገዛዙ የተገኘ ውጤት አስመስሎ ለማቅረብ ጣረ። በህዝቡ ዘንድ ሰፊ ተወዳጅነት ያለው ሆኖ ለመታየት ተጋጋጠ። ኢጣሊያ በመጨረሻም የውድድሩ አሸናፊ ሆነች። ለአሸናፊዎች የሚሰጠው ትንሹ የሪሜ ዋንጫ ሙሶሎኒን አላስደሰተውም። እናም በሙሶሎኒ ቅጽል ስም የሚጠራ ኤል ዱቼ የተባለ ግዙፍ ዋንጫ ለብሔራዊ ቡድኑ እንዲበረከት አደረገ። ሙሶሎኒ ይህን በማድረግ ፋሺስታዊ አገዛዙ የበላይና ጠንካራ መሆኑን ለማሳየት ተጠቀመበት። ፊፋን በፕሬዚዳንትነት ካገለገሉት ሁሉ ምርጡ የሚል ማንቆለጳጳሻ የሚለገሳቸው ሪሜ ስህተታቸው የዓለም ዋንጫ አዘጋጅነቱን ለኢጣሊያ በመስጠት ብቻ አላበቃም። ጀርመን ባዘጋጀችው የ1936 ኦሎምፒክ ላይ ተገኝተዋል። በወቅቱ የፈረንሳይ መገናኛ ብዙሃን በናዚ ጀርመን በሚደረገው ውድድር እንዳይገኙ ቅስቀሳ ቢያደርጉም ሪሜ ግን ወደ በርሊን ከማቅናት የከለከላቸው የለም። ፈረንሳይ የ1938ቱን የዓለም ዋንጫ ስታዘጋጅ የዓለም ጦርነት ደጋሿ ኦስትሪያን በኃይል ጠቅላይዋ ጀርመን ያለምንም ችግር ዓለም ዋንጫውን እንድትቀላቀል ሪሜ ፈቅደዋል። የጀርመን ብሔራዊ ቡድን ተጫዋቾች የናዚን ሰላምታ ሜዳ ውስጥ ሲያሳዩ በዝምታ አልፈዋቸዋል። አስገራሚው ብዙም ሳይቆይ ጀርመን የሪሜን ሀገር ፈረንሳይን ከመውረር አለመመለሷ ነው። ከ20ኛው ክፍለ ዘመን አጋማሽ አንስቶ ከማዕከላዊ እስከ ክልላዊ፣ ከክልል እስከ ኮንፌዴሬሽን ባለው የስልጣን ተዋረድ የፊፋ አመራሮች እጅግ የላቀና የተወሳሰበ የጥቅማ ጥቅም መረብ መዘርጋት ጀመሩ። ሜዲ ሐሰን የጥቅም ትስስሩን ከማፊያ አሰራር ጋር አመሳስሎታል። ብራዚላዊው ጆዋ ሃቫላንጅ ደግሞ ይህን አሰራር ወደ ሌላ ከፍታ አሸጋገሩት። ሃቫላንጅ ከአውሮፓ ውጭ ፊፋን በፕሬዚደንትነት ያስተዳደሩ የመጀመሪያው ሰው ናቸው። በእርግጥ ታዳጊ ሀገሮች በእግር ኳሱ ዓለም ውስጥ ድምፅ እንዲኖራቸው አስችለዋል። ራሳቸውን የታዳጊ ሀገራት ወኪል አድርገው መመልከታቸውም ከዚሁ የተቀዳ ይመስላል። ፊፋ በሃቫላንጅ ዘመን የገንዘብ አቅሙ ፈረጠመ፣ ንግዱን ተቆጣጠረ። በተለይ በ1970ዎቹ መጀመሪያ ላይ ሃቫላንጅ አፍሪካን አብዝተው አቅርበዋል። ሃቫላንጅ የምርጫ ዘመቻቸውን ለማሳካት የድህረ ቅኝ ግዛትና የጸረ ቅኝ ግዛት ስሜቶችን በማቀጣጠል የደጋፊዎቻቸውን ቀልብ አሸንፈዋል። በ1974 የፊፋ ፕሬዚዳንት ሆነው ተመረጡ። በዚያው የ1974 የምርጫ ዘመቻ ወቅት ሃቫላንጅ ድምፅ ለማግኘት ከ80 በላይ አገሮችን ጎብኝተዋል። ከሃቫላንጅ በፊት የነበሩት እንግሊዛዊ የፊፋ ፕሬዚዳንት ስታንሊ ራውስ በደቡብ አፍሪካ ላይ የሰፈነውን የአፓርታይድ ስርዓት በመደገፍ ይወቀሳሉ። የዓለም ዋንጫ እውነተኛ ዓለም አቀፋዊ ውድድር እንዲሆን ፈቃደኝነት የነበራቸው ሰው አይደሉም። በሳቸው ጊዜ የዓለም ዋንጫ ተወዳዳሪ ሀገራት ብዛት 16 ብቻ ነው። አፍሪካ፣ እስያና ኦሺኒያ ክልሎች እርስ በርሳቸው ከተወዳደሩ በኋላ የሚያልፈው አንድ ሀገር ብቻ ነው። ይህን የራውስ ፖሊሲ የአፍሪካ ሀገራት ከመቃወም አልፎ በ1966 የእንግሊዝ የዓለም ዋንጫ ላይ ባለመሳተፍ አቋማቸውን አንጸባረቁ። አድሏዊ
አድሏዊውን አሰራር አፍሪካውያኑ በጽናት እንዲታገሉት በማስተባበር ደግሞ ኢትዮጵያዊው ይድነቃቸው ተሰማ ጉልህ ሚና ነበራቸው። የአፍሪካውያኑ ድምጽ ሆነዋል። በመጨረሻ ፊፋ አፍሪካ ብቻዋን ማጣሪያ እንድታደርግ ውሳኔ አሳለፈ። ሃቫላንጅ ታሪካዊውን አጋጣሚ ተጠቀሙበት። ሜክሲኮ ባዘጋጀችው የ1970 የዓለም ዋንጫ ሞሮኮ ተሳተፈች። በ1982 የስፔን ዓለም ዋንጫ የተሳታፊ ሀገራት ቁጥር ወደ 24 ታደገ። ሃቫላንጅ የአፍሪካና የኤሲያ እግር ኳስ ማህበራትን ያካተተ የምርጫ አጋርነት በመገንባት ኃይላቸውን አጠናከሩ። የቆየውንም አሰራር በማስተካከል ዓለም አቀፋዊ ባህሪ እንዲላበስ አደረጉት። የሃቫላንጅን እርምጃዎች ከታይታ የፈረጁት ግን በርካቶች ናቸው። ከውጫዊ ገጽታ ጀርባ ያልተገለጠ መጋረጃ አለ በማለት ሃቫላንጅ የአፍሪካንና የኤሲያ ሀገራትን በዓለም ዋንጫ ድልድልና በልማት ፈንድ ለመደገፍ አስገዳጅ ቅድመ ሁኔታዎችን አስቀመጡ። አገራት ድጋፉን ለማግኘት ለሃቫላንጅ ታማኝነታቸውን ማረጋገጥ ይጠበቅባቸዋል። Federations around the world were given funds and given money that they previously could only dream of. በመላው ዓለም የሚገኙ የእግር ኳስ ፌዴሬሽኖች ከዚህ ቀደም አይተውትም አስበውትም የማያውቁትን የገንዘብ ድጋፍ አግኝተዋል። ነገር ግን ሃቫላንጅ ለፕሬዚዳንትነት በድጋሚ ሲወዳደሩ የገንዘብ ድጋፍ ያገኙት ፌዴሬሽኖች ድምጻቸውን ለሳቸው መስጠት ነበረባቸው። ይህንን የተናገሩት የቀድሞ የአውስትራሊያ እግር ኳስ ማህበር የኮርፖሬትና የህዝብ ግንኙነት ኃላፊ ቦኒታ መርሲያዴስ ናቸው። አውስትራሊያ የ2022ቱን የዓለም ዋንጫ ለማስተናገድ ውድድር ውስጥ ስትገባ ሜርሲያዴስ ሀገራቸውን ወክለው የምረጡን ዘመቻውን መርተዋል። ባይሳካላቸውም ሴትየዋ የፊፋ የጥቅማ ጥቅም መረብ ምን ያህል አስተዳደሩን ሙስና ውስጥ እንደዘፈቀው ለመረዳት የሚቸገሩ አይደሉም። ያኔ ውድድሩን አሸንፋ አዘጋጅነቱን የወሰደችው ኳታር ስትሆን የኳታር መዘዝ ለፊፋ ከፍተኛ አመራሮች በወንጀል መከሰስ ሰበብ ከመሆን አልፎ ሴፕ ብላተር ስልጣናቸውን እስከ ማጣት ካደረሷቸው ምክንያቶች ዋነኛው ነው። ወደ ሃቫላንጅ እንመለስ። ብራዚላዊ ብልጣብልጥና ኃያል ታዳጊ ሀገሮችን በመደገፍ ሽፋን ድምጽ ለመሰብሰብ ገንዘብ ማግኘት አለባቸው። የ1978ቱን የአርጀንቲና የዓለም ዋንጫ ለዚህ ተግባር አመቻቹት። ከአርጀንቲና ውድድር በፊት ሃቫላንጅና ፊፋ ዓለም አቀፍ የእግር ኳስ ልማትን ማስፋፋት በሚል ከኮካ-ኮላ ጋር የሚሊዮኖች ዶላሮች ስምምነት ተፈራረሙ። ውድድሩን አየር ላይ ከሚያውሉ የቴሌቪዥን ጣቢያዎች ጋር አትራፊ ውሎችን አደረጉ። ዛሬ ድረስ በዋና ዋና ስፖንሰርነት የሚታወቁት የንግድ ተቋማት ከእግር ኳሱና ከፊፋ ጋር ተጣበቁ። አርጀንቲና በ1978 የዓለም ዋንጫን እንድታስተናግድ እድሉን ስታገኝ በአገር ውስጥ ሀገሪቱን የሚያስተዳድራት ወታደራዊ ጁንታ እጅግ የከፋ ሰብአዊ መብት ጥሰቶችን ይፈጽም ነበር። ሃቫላንጅ ግን ከሰብአዊ ግፉ በላይ በውድድሩ የሚገኘው ገቢና የንግድ እንቅስቃሴ ብቻ ነበር ትኩረታቸው። እነሆ በአርጀንቲና ያለው ህገወጥነት ለዛሬው ሰፊና የተባባሰ ሙስና መሰረቱን ጣለ። ፊፋን በገቢ አንበሻበሸው የአርጀንቲናው የዓለም ዋንጫ የፋሺዝም ገጽታ መገንቢያ ሆነ። ፊፋ መዋቅራዊ ኮርፖሬት ወንጀል ውስጥ ለመጀመሪያ ጊዜ የገባው ከኢንተርናሽናል ስፖርትስ ኤንድ ሌጀር ISL ጋር በተያያዘ ነበር። ኩባንያውን ያቋቋሙ የስፖርት ትጥቅ አምራቹ አዲዳስ መስራች የአዶልፍ ዳስለር ልጅ ሆረስት ዳስለር ነው። በ1980ዎቹ መጀመሪያ እድሜ ለሃቫላንጅና ዳስለር ጠንካራ ግንኙነት ISL የሚሊዮኖችና ቢሊዮኖች ዶላር የቴሌቪዥን ስርጭትና የግብይት ውሎችን አገኘ። በእርግጥ የISL ተጠቃሚነት ሃቫላንጅንም ጠቅሟል። ነገር ግን ለስልጣን ዘመናቸው ማክተም ምክንያት የሆነውን ውርደት አከናንቧቸዋል። በ2012 ዓ.ም የወጣ ምርመራ እንዳረጋገጠው ሃቫላንጅ በወቅቱ ከISL ቢያንስ 1.5 ሚሊዮን የስዊስ ፍራንክ ጉቦ ወስደዋል። የብራዚል እግር ኳስ ማህበር ኃላፊና የልጃቸው ባል የነበሩት ሪካርዶ ቴክሴራ ደግሞ ከዚሁ ህገወጥ እንቅስቃሴ ቢያንስ 12.4 ሚሊዮን ዶላር ማትረፋቸው ይነገራል። በሐምሌ 2012 የወጣ የስዊዝ አቃቤ ህግ ሪፖርት ደግሞ ቴክሴራና ሃቫላንጅ በፊፋ ስራ አስፈጻሚ ኮሚቴ አባልነታቸው ዘመን ከዓለም ዋንጫ የግብይት መብቶች አሰጣጥ ጋር በተያያዘ ከ41 ሚሊዮን ዶላር በላይ ጉቦ መውሰዳቸውን አረጋግጧል። በሃቫላንጅ ዘመን ወይም ቀደም ባለው ጊዜ የነበረው ብልሹ አሰራር ሃቫላንጅን ተክተው ስልጣኑን ከያዙት ሴፕ ብላተር አንጻር ሲታይ ግን ትሻልን ሰድጄ ትብስና መጣው ያስብላል። ሴፕ ብላተር ፊፋን ከእግር ኳስ አስተዳደርነት ወደ ሙስና ማዕከልነት አሸጋገሩት።
በስልጣን ዘመናቸው ከአምባገነን መሪዎች ጋር በመወዳጀት ተፈሪነትን ገንብተዋል። የራሻው ቭላዲሚር ፑቲን እና በዓለም ረጅም ዘመን ስልጣን ላይ በመቆየት የሚታወቁት የኢኳቶሪያል ጊኒ አምባገነን መሪው ንጎይማ ምባሳጎ ብርቱ ወዳጆቻቸው ነበሩ። ይኸው በሙስና የደነዘዘ በአምባገነን መሪዎች የታጠረ የስልጣን ግዛታቸው ብዙ ጊዜ ክብረ ነክ ድርጊትና ንግግር ውስጥ ያስገባቸዋል። ለኔልሰን ማንዴላ የታዘዘውን የአንድ ደቂቃ የህሊና ጸሎት 10ኛው ሰከንድ ላይ በማቋረጥ ታዳሚዎችን አበሳይተዋል። ሴት እግር ኳስ ተጫዋቾች ለጨዋታዎች ከፍተኛ ትኩረት እንዲሰጡ ጠባብና አጫጭር ቁምጣዎችን መልበስ አለባቸው እስከ ማለት ደርሰዋል። አውስትራሊያዋ ቦኒታ እንደሚሉት ብላተር ሃቫላንጅ ያቋረጡትን አስቀጥለዋል። Everything that Sepp Blatter learned, he learned from Havelange. ሴፕ ብላተር ከሃቫላንጅ የወሰዱት ትልቁ ትምህርት ስልጣን እንዴት መያዝና እንዴት ማስጠበቅ እንደሚቻል ነው። 211 ከደረሱት አባል ማህበራት ጋር በመቀራረብ የተሻለው ኃይል የት ላይ እንዳለና ምን አይነት ድምጾችን ማግኘት እንደሚችሉ ከሃቫላንጅ ልምድ ወስደዋል። ይህ ትክክለኛ ፖለቲካዊ አሰራር ነው። የፊፋ አስተዳዳሪዎች የእግር ኳስ መሪዎች ከሚባሉ ፖለቲከኞች ቢባሉ ለግብራቸው ይመጥናል። በፖለቲካ ውስጥ አገር የሚያስተዳድሩ ሳይሆን በእግር ኳስ ውስጥ የተሰገሰጉ ፖለቲከኞች። ስለዚህ ብላተርም ዋና ፖለቲከኛ ነበሩ ማለት ይቻላል። የልማት ፈንዶችን በመጠቀም ለደጋፊዎቻቸው ስልጣን በማከፋፈልና የሚፈልጓቸው ሰዎች በሚያስፈልገው ቦታ ላይ መሆናቸውን በማረጋገጥ ለብዙ ዓመታት በስልጣን ላይ መቆየት የቻሉ ኃያል ፖለቲከኛ። እንደ አውሮፓውያን አቆጣጠር በ2015 የዩናይትድ ስቴትስ የፍትህ ዲፓርትመንትና የፌዴራሉ ምርመራ ቢሮ ለበርካታ አስርት ዓመታት ስልጣን ላይ የቆዩት የፊፋ ከፍተኛ ባለስልጣናትና የስፖርት ኩባንያዎች የተዘፈቁበትን የጉቦ ወንጀል፣ የገንዘብ ማጭበርበርና መሰል ህገወጥ ተግባራት አጋልጧል። በወቅቱ ከ150 ሚሊዮን ዶላር በላይ ጉቦና የገንዘብ ዝውውር መፈጸሙን በማረጋገጥ ከ50 በላይ ግለሰቦችና የኮርፖሬት አካላት ላይ የወንጀል ክስ እንዲመሰረት አድርጓል። የብላተር ሁነኛ ወዳጆችና የፊፋ ቁልፍ ሰዎች የነበሩት ጃክ ዋርነርና ቼክ ብሌዘር እግር ኳስን ለማሳደግ በሚል በ10 ሚሊዮኖች የሚቆጠሩ ዶላር አጭበርብረዋል። ሴፕ ብላተርም በስስት ከሚያዩት ስልጣናቸው መሰናበት ብቻ ሳይሆን እስከ 2028 ድረስ ከእግር ኳስ ጋር ግንኙነት ካላቸው ከማንኛውም እንቅስቃሴዎች ፊፋ አግዷቸዋል። ጃክ ዋርነር በረደ መሬት ሰብአዊና ቁሳዊ ጉዳት ላስተናገደችው ሃይቲ የተለገሰውን የገንዘብ ድጋፍ ሳይቀር ወደ ራሳቸው ካዝና እስከ ማዞር የደረሱ ናቸው። ብሌዘርና ዋርነር የዓለም ዋንጫን ለማዘጋጀት ከሀገራት ከፍተኛ መጠን ያለው ጉቦ መቀበላቸውን ሰነዶች ያመለክታሉ። በተለይ ዋርነር የ2010 የዓለም ዋንጫን ለማስተናገድ ከደቡብ አፍሪካ መንግስት የ10 ሚሊዮን ዶላር ጉቦ ጠይቀዋል በሚል ጭምር ተወንጅለዋል። እነዚህ የብላተር ቁልፍ ሰዎች ኋላ ላይ ለብላተር ውድቀት ቁልፍ መረጃ በመስጠት ተባባሪ ሆነዋል። ጃኒ ኢንፋንቲኖም ከዚሁ ቅሌት የወጡ ሰው አይደሉም። የቀድሞ አለቃቸውና የፈረንሳይ እግር ኳስ ኮከቡ ሚሼል ፕላቲኒን እስር ቤት በማስወርወር በፊፋ ፕሬዚዳንትነት እንዳይወዳደር ለማድረግ ያልፈነቀሉት ድንጋይ አልነበረም። ምንም እንኳን ድርጊታቸው በዝምታ ቢድበሰበስም ሴራውን የተረዳው ፕላቲኒም በ2015 የፊፋ ፕሬዚዳንት እንዳልሆነ የሐሰት ክስና የፈጠራ ሴራ ተሸርቦብኛል ሲል ቅሬታ አሰምቷል። ኢንፋንቲኖ ከሃቫላንጅና ከብላተር ቅሌቶችና ሙስናዎች በኋላ የፊፋን አካሄድ ለመለወጥ እምብዛም የሰሩት ነገር የለም። ከ10 ዓመት በፊት ስልጣኑን ሲቆናጠጡ አንዳች ማሻሻያ አላስተዋወቁም። የተገበረዋለሁ ያሉትን የመልካም አስተዳደር አሰራር እንኳን መፈጸም አልቻሉም ወይም አልፈቀዱም። በአንጻሩ ለዓለም እግር ኳስ እድገት ጠብታ አስተዋጽኦ ላላደረጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ሽልማት አበርክተዋል። የውሳኔያቸው እንደ ቀድሞ አለቆቻቸው የዓለም ሀያላንንና አምባገነን መሪዎችን በመጠጋት ስልጣናቸውን ለማጽናት የወሰዱት ብልጣብልጥ እርምጃ ያስመስልባቸዋል። በዘንድሮ የዓለም ዋንጫ የኢራን ባለስልጣናትና የቡድኑ ሰራተኞች ቪዛ ሲከለከሉ ቡድኑ በሀገሪቱ ውስጥ ለረጅም ጊዜ እንዳይቆይ ተከልክሎ ለእያንዳንዱ ጨዋታ ከሜክሲኮ ሲመላለስ ኢንፋንቲኖ ጉዳይ አልሰጣቸውም። የኮንጎን ብሔራዊ ቡድን እንደ ሉሙምባ ሐውልት ቀጥ ብሎ በመቆም ሲደግፍ የነበረው ሚሼል ኩካ ምቦላዲንጋ ወደ አሜሪካ እንዳይገባ ማዕቀብ ሲጣልበት ኢንፋንቲኖ ባላይ ያልፈውታል። ምናልባት ፓትሪስ ሉሙምባን ለማስገደል የገንዘብና የፖለቲካ ድጋፍ ታደርግ የነበረችው አሜሪካ ሉሙምባን የሚዘክረው ሉሙምባን የሚመስለው ምቦላዲንጋ ነውሯን የሚያጋለጥባት መስሏት ሊሆን ይችላል ክልከላዋ። በአፍሪካ ምርጡ የተባለው ዳኛ ውድድሩን እንዳይዳኝና በመጣበት እግሩ ወደ ሀገሩ እንዲመለስ ሲደረግ ኢንፋንቲኖ በሀገራት ጉዳይ ጣልቃ አንገባም የሚል ነውረኛ ምላሽ ነበር የሰጡት። ከቦስኒያ ሄርዜጎቪና ጋር በነበረው ጨዋታ ላይ ቀይ ካርድ ያየው ፎላሪን ባለገን በዶናልድ ትራምፕ የስልክ ጥሪ ቀይ ካርዱ ሲነሳለት ኢንፋንቲኖ ውሳኔው ላይ የስነ ምግባር ኮሚቴው እንጂ የኛ እጅ
የለበትም የሚል ቀልድ ለመጫወት ሞክረዋል። አስገራሚው ግን የፊፋን ስነ ምግባር ኮሚቴ የሚመራው ራሱ ፊፋ መሆኑ ነው። ራሳቸው ኢንፋንቲኖ። የቀድሞ እግር ኳስ ተጫዋች የአሁኑ የፖለቲካል ሳይንስ ሊቁ ጁዝ ቦይኮፍ ይህን ይላል። The relationship between FIFA's Gianni Infantino and US President Donald Trump is key to understanding this World Cup. ይህን የዓለም ዋንጫ ለመረዳት በፊፋው ጃኒ ኢንፋንቲኖ እና በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መካከል ያለውን ግንኙነት መረዳት ያስፈልጋል። የዓለም ዋንጫው እዚህ ለምን ተካሄደ? የትራምፕ አስተዳደር በሌሎች ሀገሮች ላይ ጥቃቶች፣ በሀገር ውስጥ በሚኖሩ ዜጎች ላይ ግፍ ፈጽሞ ሳለ ሁሉ ነገር ችላ ተብሎ ውድድሩ እንዲቀጥል ለምን ተደረገ? ፕሬዚዳንት ትራምፕ እና ኢንፋንቲኖ እርስ በርሳቸው በደንብ የሚግባቡ ይመስላሉ። ሁለቱም ለፖለቲካዊ ትርኢቶች ልዩ ፍቅር ያሳያሉ። ሁለቱም ከልክ ያለፈ ትዕቢት አለባቸው። ትራምፕ ባሉበት ቦታ ሁሉ ኢንፋንቲኖ ይገኛሉ። እስራኤልና ሐማስ የተኩስ አቁም ስምምነት በተፈራረሙበት በግብጽ ሻርም ኤል ሼክ ተገኝተዋል። የሜላኒያ ትራምፕ ፊልም ሲመረቅ ከተጋበዙት አንዱ ኢንፋንቲኖ ናቸው። ወደ ነጩ ቤተ መንግስት መመላለስ ኪራይ ቢጠይቅ ኖሮ ኢንፋንቲኖ የፊፋን ካዝና እርቃኑን ባስቀሩት። በእርግጥም ኢንፋንቲኖና ፊፋ ለትራምፕ ኪራይ ይከፍላሉ። በኒውዮርክ በሚገኘውና ንብረትነቱ የትራምፕ በሆነው ትራምፕ ታወርስ ላይ በወር $40,000 የሚከፍሉበት ቢሮ ተከራይተዋል። ኢንፋንቲኖን ከትራምፕ ጋር ያቆራኛቸው የገንዘብ ጥቅም ለመሆኑ ብዙዎች በእርግጠኝነት ይናገራሉ። እነሆ በሃቫላንጅ የተጀመረው ገንዘብን የማሳደድ ዘመቻ አሁንም ቀጥሏል። ከዘንድሮ የዓለም ዋንጫ ብቻ ፊፋ እስከ 15 ቢሊዮን የሚጠጋ ገንዘብ ሊያገኝ ይችላል ተብሎ ይገመታል። ግምቱን ከሆነ በየትኛውም የስፖርት የውድድር ታሪክ ያልታየና አቻ የማይገኝለት ያደርገዋል። $15 ቢሊዮን። ከ80 በላይ የሚሆኑ ሀገራት አጠቃላይ የሀገር ውስጥ ምርታቸው ይህን ያህል አይደርስም። ከድርጅቱ እጅግ ብዙ ገንዘብ ለሚያገኙት ኢንፋንቲኖ ስኬቱ የደስታ ስካር ውስጥ አያስገባቸውም ለማለት አያስደፍርም። ደሞዛቸውም ቀላል የሚባል አይደለም። በአመት $6 ሚሊዮን ያገኛሉ። እናም ከትራምፕ ጋር የንግድ ግዛት ለመገንባት የገበያ መስመር ለመዘርጋት እድል ይፈጥርላቸዋል። የዓለም ዋንጫ ከሜዳ ላይ ጨዋታ ባሻገር በቅንጡ ልዩ ክፍሎች ውስጥ የሚደረግ ሌላ ጨዋታ ጭምር ነው። በእነዚያ ቅንጡ ክፍሎች ውስጥ ያሉት ቱጃሮች ገንዘብ ሲሰሩ፣ ኳስ ደጋፊው ግን ገንዘቡን ያጣል። የስታዲየም መግቢያ ትኬት ዋጋን በማስወደድ የሚብጠለጠለው ፊፋ አሁንም የገንዘብ አደኑን ቀጥሏል። እስከ መቼ? ቸርን ሰንብት።